ጤና ይስጥልን ተስፋዬ ነኝ ከዘቱቶሪያል አካዳሚ። ይህ ልዩ ልዩ ቃላቶችን በመጠቀም የተለያዩ ጥያቄዎችን በኦሮምኛ የምንጠይቅበት ክፍለ ጊዜ ነው። ከዚህ በፊት የተለያዩ ቃላቶችን በመጠቀም የተለያዩ ጥያቄዎችን ጠይቀን ያንን ልምምድ አድርገናል። ዛሬ በዛው ቪዲዮ እንቀጥላለን። ይህ የዛኛው ክፍል አራተኛ ክፍል ነው። ዛሬ የምንጠቀምበት ቃል ማን የሚል ነው። ኤኙ ማን ወይም ኤኙ በእንግሊዘኛ WH ከሚባሉት ቃላት የምንጠይቀው ቃላት ውስጥ አንዱ ነው። ብዙውን ጊዜ ጥያቄን በማን ወይም በኤኙ እንጠይቃለን። ስለዚህ ዛሬ የተለያዩ ጥያቄዎችን እንጠይቃለን። ከዛ እነዚህን ጥያቄዎች በመጠቀም ደግሞ የተለያዩ ልምምዶችን ማድረግ ትችላላችሁ በሚል እምነት ነው ይሄን ያደረኩት። ምን ጥያቄዎችን መጠየቅ እንችላለን በዚህ ኤኝ በሚል ቃል? አባቲ ማን ነው? አባንኬ ኤኙ። አባንኬ ኤኙ። ኤኙ ማለት ማን ማለት ነው። አባንኬ ኤኙዳ ማለት እንችላለን። አባንኬ ኤኙዳ። አባንኬ ኤኙ በቂ ነው በራሱ። አባንኬ ኤኙዳ። ይህ ማን ነው? እንኩን ኤኙዳ። እንኩን ኤኙዳ። እንኩን ኤኙ ዳን መተው እንችላለን። እንኩን ኤኙ። እንኩን ኤኙ። ከፈለግን ደግሞ ኩን ኤኙ ይህ ማን ማለት ነው። ኩን ኤኙ። እንኩን ኤኙዳ። ኩን ኤኙ። ኩን ኤኙዳ። ሁሉም በቂ እና ትክክል አባባሎች ናቸው። እቺ ማን ትባላለች? ኢሼን ኩን ኤኙ ጀደምቲ። ኢሼን ኩን ኤኙ ጀደምቲ። ኢሼን ኩን ኤኙ ጀደምቲ። ትክክለኛ አጠያየቅ ነው። ኩን ኤኙ ጀደምቲ ብለን መጠየቅ እንችላለን፣ ግን ሪስፔክትፉል አይደለም። ኩን ኤኙ ጀደምቲ ከማለት ኢሼን ኩን ኤኙ ጀደምቲ፣ ኢሽን ኩን ኤኙ ጀደምቲ፣ ኢሴን ኩን ኤኙ ጀደምቲ ብለን ብንጠይቅ የተሻለ ነው የሚሆነው። አንተ ማነ? አቲ ኤኙ። አቲ ኤኙዳ። አቲ ኤኙ። አቲ ኤኙዳ። ትክክለኛ ጥያቄዎች ናቸው። ከፈለግን ዳን አስረዝመን አቲ ኤኙዳ ማለት እንችላለን። አቲ ኤኙዳ። አቲ ኤኙዳ የተጻፈው አቲ ኤኙዳ። አቲ ኤኙዳ ሁለቱም ይቻላል። ማንና ማናቸው? ኤኙፍ ኤኙዳ። ኤኙፍ ኤኙዳ። ከፈለግን ዳን አስረዝመን ኤኙፍ ኤኙዳ። ኤኙፍ ኤኙዳ ሁለቱም ይቻላል። ኦኬ እንደ አጠያየቃችን ነው። የትርጉም ልዩነት የለውም። ኤኙፍ ኤኙዳ ሜቢ ይሄ ጠለቅ አድርገን ኢሚዲየት መልስ የምናገኝበት አይነት አጠያየቅ ሊሆን ይመስላል። ኤኙፍ ኤኙዳ ትክክለኛ አጠያየቅ ነው ሁለቱም። አኒ ኤኙ አቲ ኤኙ። እኔ ማን ነኝ? አንተ ማን ነህ? አኒ ኤኙ አቲ ኤኙ። አኒ ኤኙ አቲ ኤኙ ጥያቄም አይደለም እንደምናየው። ሞር ኦፍ አርጉመንት ነው። አኒ ኤኙ አቲ ኤኙ። ኦኬ እዚህ አማርኛ ውስጥ ማንነኝ ማንነህ ሁለት የተለያዩ ቃላቶች ናቸው። በኦሮምኛ ግን ሁለቱም አንድ ናቸው። አቲ ኤኙ አኒ ኤኙ። ኦኬ ያንን እንድታውቁ ነው የመጣሁት። እዚህ ጋም የተለያዩ ሊሆን ይችላል በኦሮምኛ። ማን ጀግና ነው? ማን አይደለም። በአማርኛ ሁለቱም ማን ነው።
ኦሮምኛ ውስጥ ግን ይለያል ትንሽ ኤኙ ጎታ ኤኙቱ ምቲ ኤኙ ጎታ ኤኙቱ ምቲ ኤኙቱ ሁለተኛው ማለት ነው ሪፍሌክሲቭ ሚኒንግ አለ ወደ ኋለኛ በፊት በተነገረው ላይ ወደ ኋላ የመመለስ ትርጉም አለው ሚኒንግ አለው ልክ አማርኛው የሚመስለው ማን ጀግና ነው ማን አይደለም ስንል በፊት ሌላ ነገር ማለታችንን የሚያመለክት ነው በኦሮምኛም እንደዚሁ ኤኙቱ ምቲ የሚለው በፊት ኤኙቱ ጎታ or something else ሌላ ነገር ማለታችንን የሚያመለክት ነው ማለት ነው maybe እነዚህ ጠለቅ ያሉ አጠያየቆች ሊሆኑ ይችላሉ ግን ማወቁ ቆንጆ ነው እና እነዚህን ጥያቄዎች ተጠቅማችሁ ራሳችሁን አረፍተ ነገር መስርታችሁ ጥያቄ ጠይቁ ተለማመዱ እኔንም ጠይቁ ጓደኞቻችሁንም ቤተሰቦቻችሁንም ጠይቁ እንደዛ ነው ቋንቋ በትምህርት በቪዲዮ አይደለም ምንማረው በኮሙኒኬት በማድረግ ነው በመነጋገር ነው ይሄን ተቃላችሁ ይሄን ማወቅ አለባችሁ ስለዚህ ተለማመዱ ከጓደኛ ጋር ከቤተሰብ የሚችል ሰው ካለ ኦሮምኛ የሚችል ሰው ካለ ከዛ ጋር ተለማመዱ ከነጋርም ኢንተራክት አድርጉ በተቻለ መጠን ታንክስ ቱ ቴክኖሎጂ ተራርቀን ብንኖርም in a second የናንተ ጥያቄ ለኔ ልታቀርቡ ትችላላችሁ እኔም በዛ ነው ፍጥነት ልመልስላችሁና የመማር እድላችሁን ሰፋ ሊያደርግ ይችላል ኢንተራክት በማድረግ ማለት ነው እንድማር የምታስቡ የምትፈልጉ ወይም የሚፈልግ ሰው የምታውቁ ከሆነም እነዚህን ቪዲዮዎች ሼር አድርጉ ፕሊዝ ብዙ ሰው እንድማር ነው የምፈልገው የኔ ሞቲቭ ሳንቲም ሳይሆን ኦሮምኛ መማር የሚፈልጉትን ኦሮሞዎችንም ኦሮሞ ያልሆኑትንም መርዳት ነው ይሄ ብዙዎቹ ደግሞ ከናንተ የመጡ ጥያቄዎች ናቸው ስለዚህ ተረዳዱ እናንተም እኔም የምችለውን ሁሉ እረዳችኋለሁ ይሄን ነው ቪዲዮ በዚህ ላይ ወደ መቀጥለው ጥያቄ ከዚህ ወጣው ጥያቄ ጠይቃችኋለሁ ፕሮባብሊ አንድ ጥያቄ ነው ያለኝ አንተ ልጅ አባትህ ማን ነው ይሄንን ወደ ኦሮምኛ ብንተረጉም አንተ ልጅ አባትህ ማን ነው ጉርባ አባንከ ኤኙዳ የተጻፈው ኤኙዳ አጭር ዳ ነው ጉርባ አባንከ ኤኙዳ ጉርባ አባንከ ኤሰጅራ ጉርባ አባንከ ኤሰጅራ ጉርባ አባንከ ሜር ጉርባ አባንከ ሜር ፊደሉ ያለበትን ትክክለኛው ፊደል የአረፍተ ነገር ትርጉም ፊደል ያለበትን ኮሜንት ላይ ጻፉ እንዳልኳችሁ ጥያቄ ጠይቁ ይሄንን ቪዲዮ እዚህ ጋር በቃለው የሚቀጥለው በተመሳሳይ ቶፒክ ላይ እንገናኝ ከነገር ስለቆያችሁ አመሰግናለሁ መልካም ጊዜ ሰላም